ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ደህና ናችሁ ወይ? ጠፋሁኝ አይደል? አላችሁ ግን ሁሉ ሰላም ነው፣ ሁሉ መልካም ነው፣ ደህና ናችሁ? ከኔ ጋር ፈጣሪ ይመስገን አለው። ዛሬ እንግዲህ እኛ ጋር ዝናብ ዘንቧል አትሉ? በነገራችን ላይ ይሄን አመት ዱባይ ላይ በስማን በጣም ዘነበ ማለት ነው። ደስ ይላል አየሩ ሁላ በሰላም ነው። ግን ውዶች አሁንማ በቃ ኢትዮጵያ ሁሉ እየመሰለኝ ነው ማለት ነው። በጣም እየዘነበ ነው። በተለይ እኛ አካባቢ ዘንባል። እናንተም ጋር ነው ወላሹ? እና አሪፍ ነው እኮ ዝናብ ግን በጣም ደስ ይላል። ጌታን እውነት ለመናገር እንደዚህ ቢሆን ብላችሁ ተመኝታችሁ አታውቁም? ሲዘንብ ምናምን ነገር ከዛ ከሙቀት ከዛ ከሀረራ የገላገለን አምላክ ወይ ፈጣሪ ወይ እንደዚህ ልታረገውስ ግን ጌታን እኔ ሁልጊዜ ምኞቴ ነው በቃ እንደዚህ ቢሆንስ እያልኩኝ ማለት ነው። ያው ዝናቡ ምንም ቢሆን ልብስ ለብሳችሁ ምናምን ነገር ትከለላላችሁና እና ማለት ነው እንደዚህ ቢሆን አሪፍ ነበረ እውነት ለመናገር ያ ሙቀት ባይመጣ ቆንጆ ነበረ። እና ላችኋለሁ እኛ እንደዚህ እየተሄደ ነው። እውነት በጣም ዘንቧል ማለት ነው። ደስ ሲል ደግሞ ዝናቡ እስኪ ቆይ አሁን ቆሟል። እስኪ ዞር ዞር ብዬ አሳያችኋለሁ እንዴት ደስ እንደሚል ግቢው ራሱ የዘነበበት ምናምን ነገር ማለት ነው። ኦ ማይ ጋድ እስኪ አሁን ዝናቡ ስለቆመ ዞር ዞር እያልኩ ላሳያችሁ ውዶች፣ ገቢያችን ማለት ነው። እውነት ደስ ይላል ዝናብ ግን እግዚአብሔርን ደስ ይላል እውነት ለመናገር በጣም ይበርዳል በጣም እና ደስ ይላል። እንደዚህ ነው እላችኋለሁ። ቤታችን በነገራችን ላይ ማለት ነው የዚህ ሀገር ቤት መልኩ ነው እንጂ ዝናብ በደንብ ቢዘንብ እንደማይከላከል ታውቃላችሁ። በጣም ነው የሚያፈሱት ቤቶቹ በሙሉ ማለት ነው። እንደኛ ሀገር አይደለም። ያው ዝናብም እዚህ ሀገር ብዙ ስለማይዘንብ እሱን ታሳቢ ተደርጎ አይደለም መሰለኝ የሚሰራውና በጣም ነው የሚያፈሰው። ሲያፈስ ደግሞ ሲያስጠላ እውነት ለመናገር ማለት ነው። እና ይሄንን ያደርጋል። እኛማ በጣም ነበረ ስቃችንን የበላን። የሆነ ጊዜ ያፈሳል እሱን እንጠርጋለን፣ ያፈሳል እሱን እንጠርጋለን፣ ያፈሳል እሱን እንጠርጋለን። መልካቸው ብቻ ነው የዚህ ሀገር ቤቶች ማለት ነው የሚያምረው እንጂ እንደኛ ሀገር ዝናብን የሆነ ዝናብ ይዘንባል ተብሎ የሚሰራ አይነት ቤት አይደለም። ያው ሀገራቸውም ሙቀት ስለሆነ ዝናቡን ረስቶታል መሰለኝ። ለዛ ትንሽ ሲዘንብ በዛም ነው የሚገባው። አሁን ይሄ ቤት እስኪ ዝናብ ያስገባል ቢባል ማን ነው የሚያምነው? ግን ሆነን ለመናገር የዚህ ሀገር ቤት አሁን እንደመልኩ ዝናብ ያስገባል ቢባል ማንም አያምርም።
የገጠር ልጆች እናንተ እርሻ አላመራችሁም? አሁን ይሄን ስታዩት እውነት ደስ ይላል። ዝናቡን ስታዩት ምናምን ነገር በጣም ነው የሚበርደው ጌታ እናላችኋለሁ። እንደዛ ነው። ይኸው እኛ ጋር ዘንቧል። እናንተ ጋር እንዴት ነው? ዘንቧል ወይ? አሪፍ ነው ወይ እናንተ ጋር ዝናቡ? በነገራችን ላይ እዚህ ሀገር ሲዘንብ በጣም ነው የምፈራው። እኔ ታውቃላችሁ የዛሬ አመት ምን እንዳረገ በጣም ከዘነበው የትም ቦታ እንደማይሄድ ታውቃላችሁ። የዚህ ሀገር ዝናብ በጣም መጥፎ ነው እና ብዙ ሲዘንብ ጭንቅ ይለኛል። ያው መዝነቡ እንዳለ ሆኖ መዝነቡን እየወደዳችሁት ግን በጣም ነው የሚጨንቀው ትንሽ ሲዘንብ ማለት ነው። ያኔ በጣም ነው የሚያስጠላው። የባለፈውን አመት ምናልባት አይታችሁት ከሆነ እንደዚህ አይነት ዝናብ በጣም ነው የሚያስጠላው እና ያ ግን እንደዚህ በስሱ ዘንቦ ሲሄድ ደስ ይላል። አየሩ ደግሞ ቀዝቀዝ ሲል በጣም ነው ደስ የሚለው። ያኔ እንደዛኛው ሙቀት ባይሆን ደስ ይላል። እንደዚህ ትንሽ መጣ እያለ እየዘነበ ቢሄድ እስኪ ሀሳባችሁን ዱባዮች ጸልዩ። እንደዚህ መጣ እያለ እየዘነበ ከዚህ ሀገር እስከምንወጣ ሀገራችን እስከምንገባ ሀገራችን ወርቅ እኮ ናት። ለዚህ እንዳይሆን ሆነ እንጂ ሀገራችን ምርጥ ነበረች። ምን እናደርጋለን? አበላሽናት በገዛ እጃችን። ወላ ዝናቧ ወላ ፀሐዩ በጣም ደስ የምትል ሀገር፣ ምኗም ያልቀረባት ከምኗም ያላነሳት። እኛ ግን መጠቀም አልቻልንባትም እንጂ ኢንሻአላህ ወደፊት ኢንሻአላህ አንቺም ተቀይረሽ ታኖሪን ይሆናል። እውነት ለመናገር ግን መች እንደምትቀየር ያናቅም እንጂ መች ሀገራችን ሀገር እንደምትሆኝ ያናቅም እንጂ ኢንሻአላህ በስ ተስፋ አንቆርጥም በሀገራችን። አሁንም ቢሆን ነገ ልጆቻችን የሚቦርቁባት ሀገር እንደምትሆን ተስፋ እናደርጋለን። እዚህ ሀገር እኮ እውነት ለመናገር ማለት ነው ዝናብ ሲዘንብላቸው ወጥተው ጸሎት ይጸልያሉ ምናምን ነገር ብርቅ ሆኖባቸው እኮ ነው እናንተ እግዚአብሔርን ጌታን ይበሰብሳሉ ሁላ ማለት ነው። በዝናብ ውሃ ወጥተው 10 ጊዜ ነው የሚበሰብሱት። ልብሳቸውን 10 ጊዜ እየቀየሩ 10 ጊዜ ነው የሚበሰብሱት። በጣም ነው ደስ የሚላቸው። እቃ ያስቀምጣሉ ውሃ እንዲጠራቀምላቸው ምናምን ነገር። ውሃ አልኩኝ ዝናብ እንዲጠራቀምላቸው ለምን እንደው አላውቅም። ያኔ መድኃኒት ነው ይላሉ። የኔ ሴትዮ ሁል ጊዜ ዝናብ ሲዘንብ አንቺ ጣሳ ትለኛለች ማለት ነው። እሰጣታለሁ። እሱን አጠራቅመው ምን እንደምታደርገው ግን አላውቅም። ብቻ የዚህን ያክል ነው። እኛ እውነት እኛ ጋር እኮ 2 ወር ይዘንብልናል። 2 ወር 3 ወር ለዛውም ወደ ባሌ ጎባ የሚባል አካባቢ እንደውም በአመት 3 ጊዜ ነው የሚዘንበው። በአመት 3 ጊዜ ነው የሚያመርቱት ምርት ራሱ ማለት ነው። በተፈጥሮ ዝናብ ብቻ ማለት ነው። እዚህ ሀገር እኮ ዝናብ እንኳን አይዘንብም። እኔ የምላችሁ ግን እኔ ግራ የገባኝ ነገር ውሃ የለም፣ ዝናብ የለም። ከየት ነው ውሃው የሚመጣው? እስኪ በእናታችሁ እስኪ ኮሜንት ላይ ከየት እንደሚመጣ አረ በማርያም ንገሩኝ። እኔ ሁልጊዜ ጥያቄ ይሆንብኛል። ከየት ነው የሚመጣው? ከየት ነው ውሃው የሚመጣው? ዝናብ የለም። እኛ ሀገር ዝናብ ሲዘንብ ነው ውሃ የሚመጣው። ከየት ነው የሚያመነጩት ውሃውን? የውሃ ችግር የለባቸው። እንደዛም ሆነው የምንም ችግር የለባቸውም። የመዝሪያ ችግር የለባቸውም። ይዘራሉ። ውሃቸው ሀገራቸው እንዳለው ውሃ በውሃ ነው። በስ ከየት ነው የሚመጣው? እስኪ ንገሩኝ። ግን ያኔ ፋራት በሉኝና በእናታችሁ ንገሩኝ ማለት ነው። ጌታ በጣም ነው የሚገርመኝ ውሃው ከየት እንደሚመጣ እና ኮሜንት ላይ እስኪ ከዚህ ነው የሚመጣው፣ ከዚህ ነው እንዴት ነው? ወይ ተቆፍሮ ይመስለኛል። አዎ ግን ከየት ነው የሚመጣው ውሃው ተቆፍሮስ? እኛ ጋር አሁን እዚህ የሆነው ውሃ ማለት ነው የሆነ ሰውየው
የሆኑ ወንዶች ምናምን አጥቶ አስቆፍሮ በማሽን ውሃ አስወጣ ማለት ነው። ለግቢ ማጠቢያ እኔ ቆሻሻ ነው ግን ለግቢ ምናምን ማጠቢያ የሚሆን ማለት ነው። አስቆፍሮ አስወጣ ከመሬት ማለት ነው። እና እንዴት ነው ነገሩ? ይቻላል? እንደዚህ ነው። እና ደህና ዋሉልኝ ውዶችዬ። ለማንኛውም ሀሳብ አስተያየታችሁን በኮሜንት ጻፉልኝ የኔ ውዶች። አመሰግናለሁ። ባይ